behind every man God created, there are mysteries behind. ታውቃላችሁ ከእያንዳንዱ እግዚአብሔር ከፈጠረው ሰው ጀርባ የተደበቀ የህይወት ሚስጥር አለ። ሚስጥር ማለቴ ለምሳሌ አንድ ሰው ስትቀርቡት ሊሰወርባችሁ ይችላል፣ ወይንም ጥይት ሲተኮስበት ሰውነት ውስጥ አይገባም፣ ወይንም መርዝ ሲያበሉት መርዙ ምንም አያደርገውም። ይሄ ሰዎችን በጣም ግራ ያጋባቸዋል፣ ምክንያቱም ሚስጥሩ ስለማይገባቸው። But you, people know you. እናንተ ግን ሰዎች በሚገባ ያውቋችኋል። ምን ማድረግ እንደምትችሉ እንደዚሁም ምን ማድረግ እንደማትችሉ በሚገባ ነው የሚያውቋችሁ። እሱማ ይህንን ምግብ ይወደዋል ደግሞም ይጨርሰዋል ይላሉ። ወይንም ውሏችሁን ስለሚያውቁ አሁን ይመጣል እናስይዝ ይላሉ። አንተም ወዲያው ከተፍ ትላለህ። ከዛም ብያችሁ አልነበር ይላሉ። But people say it will come, it will come, it will come. የህይወት አካሄዱ ሚስጥር የማይታወቅ ሰው ግን ሰዎች ሁሉ ይመጣል ይመጣል እናስይዝ ይመጣል እያሉ ሲጠብቁት ሳያስቡት ሳይመጣ ይቀራል። አያችሁ፣ የዚህ አይነቱን ሰው የህይወት አካሄድ መገመት አትችሉም፣ ምክንያቱም ያ የእርሱ ሚስጥር ነው። People try to know the mystery around TB Joshua. ሰዎች በእኔ በቲቢ ጆሹዋ ዙሪያ ያለውን ሚስጥር ለማወቅ ይፈልጋሉ። ለዛ ነው በየፕሮግራሙና ድግሶች ላይ የማታዩኝ። የህይወታችሁን አካሄድ ሚስጥር አድርጉባቸው። ሰዎች የህይወታችሁን አካሄድ ሚስጥር እንዲያውቁ አታድርጉ፣ ምክንያቱም ይሄ እግዚአብሔር እናንተን ከክፉ የሚጠብቅበት ጸጋ ስለሆነ። Mystery. የህይወት ሚስጥር፣ ይሄ የህይወት ሚስጥር ነው። እናንተ ግን ሰዎች ምን ማድረግ እንደምትችሉና እንደማትችሉ በቀላሉ ያውቋቸዋል። ለምሳሌ ስልክ ደውለው ልጋብዝ ነበር ትመጣለህ አይደል ሲሏችሁ እናንተም አዎ እመጣለሁ ትላላችሁ። እንደምትመጡ በእርግጠኝነት ያውቃሉ። ከዛም ስንት ሰዓት ነው ታዲያ የምትመጣው ሲሏችሁ በቃ ልብስ እየተኮስኩ ነው ስጨርስ እመጣለሁ ትላላችሁ። ብዙ ጊዜ ልብስ ስትተኩሱ ምን ያህል ደቂቃ እንደሚፈጅባችሁ ስለሚያውቁ ቀጠሮ ቦታ ስንት ሰዓት እንደምትደርሱ በቀላሉ ይገምታሉ። ከዛም መንገዳችሁን ስለሚያውቁ መንገዳችሁ ላይ ወጥመድን ያዘጋጁላችኋል። ነገር ግን የህይወታችሁን አካሄድ ሚስጥር የማይረዱ ከሆነ እቅዳቸውና የዘረጉት ወጥመድ ሁሉ ይከሽፋል። We just feel like that. ብዙዎቻችን ግን ወድቀን የቀረነው የህይወት አካሄዳችን ሚስጥርን ሁሉም ሰው ስለሚያውቅብን ነው። ድግስ ላይ ስትገኙ ባህሪያችሁን ስለሚያውቁ አይ እሱ መጨፈሩ አይቀርም ይላሉ። እናንተም እንደተባለው መጨፈር ትጀምራላችሁ። ከዚያም ለዚሁ ዓላማ ብለው አስጠንቁለውበት የመጡትን ገንዘብ ሽልማት አስመስለው ኪሳችሁ ውስጥ እና ግንባራችሁ ላይ ይለጥፉታል። ከዛም የሽልማቱን ገንዘብ ግንባራችሁ ላይ ሲያርከፈክፉት እያርከፈከፉ ያሉት በህይወታችሁ ላይ ህመምና በሽታን ነው። ምክንያቱም ገና ከቤት ሳይወጡ በፊት እናንተ እዛ ፕሮግራም ላይ እንደምትደንሱ ስለሚያውቁ ድግምት የተደገመበትን ገንዘብ ነው አዘጋጅተው የሚመጡት። ከዛም ስትደንሱ ገንዘቡን ደረታችሁ ውስጥ አስገብተው ይሸልሟቸዋል። ወይንም ጠንቋዩና ደጋሚው ሰውዬ ጋር ሄደው እንዲህ ይሉታል፣ እባክህን ሙሉ ስሙ እገሌ እገሌ ይባላል፣ እዚህ መሐረብ ላይ እሳቱን ጨምርበት ይላሉ። ከዛም ይዘውት መጥተው ስትጨፍሩ ራሳችሁ ላይ ያሽከረክሩታል። ምክንያቱም ያውቋችኋል፣ በደንብ ነው የሚያውቋችሁ። ከዛም የህይወት ሚስጥራችሁ ከናንተ ይወሰድባችኋል። But a man with a mystery, you can't talk to them like that. ነገር ግን የህይወት ሚስጥሩ የማይታወቅን ሰው እንደፈለጋችሁት ልታወሩት አትችሉም። ለምሳሌ ስልክ ደውላችሁ ልመጣ ፈልጌ ነበር ጊዜ ይኖርሃል ብለው ሲጠይቋችሁ እናንተም እሺ አጀንዳዬን አይቼ መልሼ እነግርሃለሁ ትሉታላችሁ። ከዛም እግዚአብሔርን ታማክሩታላችሁ። መንፈስ ቅዱስ
ይህንን ሰው ላግኘው ወይንስ አላግኘው ብላችሁ። ምክንያቱም የምታገኙትን ሰው በሚገባ ማወቅ ስላለባችሁ። ውጭ አግኝታችሁት ከዛም ወደ ቤት ይዛችሁት መምጣት እንዳለባችሁ ወይንም ቤት ሆናችሁ እሱ ራሱ ቤታችሁ መምጣት ካለበት እግዚአብሔር ራሱ ይነግራችኋል። በሚገባ አድምጡኝ። ይሄ የሚመጣው ሰው ማን እንደሆነና የህይወት ሚስጥሩ ምን እንደሆነ አስቀድማችሁ ልታውቁ ያስፈልጋል። ምናልባትም ይህንን ሰውዬ ቤታችሁ ሲገባ ለሰዓታት ቆማችሁ ብቻ ማናገር የሚኖርባችሁ ሰው ሊሆን ይችላል። ወይንም ወንበር ሳይሆን ጠረጴዛችሁን ስባችሁ ተደግፋችሁ ብቻ ልታናግሩት የሚገባ ሰው ሊሆን ይችላል። ብቻ ስለ እነዚህ ነገሮች መናገር ያለብኝ ሰዓት አሁን አይመስለኝም። ብቻ ግን መናገር የፈለኩት ነገር ስለ ህይወት ሚስጥር ነው። እያንዳንዱ ዳግም የተወለደ ክርስቲያን ከቦት የሚገኝ የህይወት ሚስጥር አለው። What man know they destroy, what they don't know they call names. ምክንያቱም ማወቅ ያለባችሁ አንድ ነገር ሰዎች የሚያውቁትን ነገር ያጠፉታል፣ የማያውቁትን ነገር ግን ስሙን ነው የሚያጠፉት። ሚስጥራችሁን ካወቁ ህይወታችሁን ያበላሹታል። ነገር ግን የህይወት ሚስጥራችሁን ካላወቁ ግን ማድረግ የሚችሉት ስማችሁን ማጥፋት ብቻ ነው። ያንን ነው የህይወት ሚስጥር እምላችሁ። ሰዎች የህይወት ሚስጥራችሁን ካወቁ ህይወታችሁን ያበላሹታል። ነገር ግን የህይወት ሚስጥራችሁን ካላወቁ ስማችሁን ብቻ ነው የሚያጠፉት። This is that because they don't know you. ክፉ ነው፣ ሞኝ ነው፣ ከአጋንንት ነው ይሏችኋል። ምክንያቱም የህይወታችሁን ሚስጥር ማወቅ ስለተሳናቸው። እግዚአብሔርም በፍጹም እንዲያውቁ አይፈቅድላቸውም። ምክንያቱም ሚስጥራችሁን ካወቁት ነገሮቻችሁን እንደሚያበላሹባችሁ ስለሚያውቅ። People know you. That is what led you to the situation what you are facing today. እናንተ ግን ሰዎች ያውቋችኋል። ከዚህም የተነሳ ነው ዛሬ ያላችሁበት ችግር ውስጥ የገባችሁት። ምክንያቱም ያውቋችኋል። በቀላሉ የሆነ ኮንትራት ሰጥተዋችሁ ወደ ራሳቸው ሊስቧችሁ እንደሚችሉ ስለሚያውቁ ኮንትራቱን ለእናንተ ይሰጣሉ። ያውቋችኋል። በዙሪያችሁ ያሉት ሰዎች ምን ቢያደርጉ ወደ ራሳቸው ሊስቧችሁ እንደሚችሉ በሚገባ ያውቃሉ። ምክንያቱም ስለሚያውቋችሁ። My father will be in at 3 p.m. ሰዎች እናንተን ፈልገው መጥተው ስንት ሰዓት በመጣ አገኘው ይሆን ብለው ሲጠይቁ እሱ ሁሉ ጊዜ 9 ሰዓት ላይ ነው የሚመጣው። ማክሰኞ ሙሉ ቀን እዚህ ነው የሚውለው፣ ሐሙስ ግን ከነጭራሹ አይመጣም ብለው ይነግሯቸዋል። ይገርማል። እንዴት ይሄንን ያህል ተገማች ትሆናላችሁ? እንዴት በቀላሉ ለጥቃት ክፍት ትሆናላችሁ? You have series of car vehicle you are using. አንዳንዶቻችሁ ሁሌ ሰኞ የምትጠቀሙትን መኪና እና አይነቱ ይታወቃል። ማክሰኞ የምትይዙት ጂፕ መኪናችሁ እንደሆነ ይታወቃል። መቼ በየትኛው መኪና እና በየትኛው መንገድ እንደምትሄዱ ይታወቃል። ነገር ግን በውስጣችሁ ያለው የህይወት ሚስጥር ትልቅ መሆኑን ካወቃችሁ ለምን አንዳንዴ መኪናችሁን አቆማችሁ በህዝብ ትራንስፖርት አትሄዱም? ባስ ውስጥ ገብታችሁ ስትሳፈሩ ሲያዩ ይገረማሉ። ግራ ተጋብተውም ይሄ ምን አይነት ሰው ነው ይላሉ። Where you are supposed to dress up gorgeously. ዘንጣችሁ መሄድ ያለባችሁ ፕሮግራም ላይ የተለመደ ቀለል ያለ ልብስ ለብሳችሁ ብትሄዱ የታለ ያ ታዋቂው ሰው ሲሉ ያኛው ነው ብለው ሲመልሱላቸው እየተጠቋቆሙባችሁ ምን ሆኖ ነው እንደዚህ የለበሰው አብዷል እንደ ይሏቸዋል። እናንተ ግን እንደዛ የለበሳችሁበት ምክንያት አላችሁ። People they are not expecting that he can call you to a party or አንዳንዴ ሰዎች ይመጣልናል ብለው በማያስቡት ሰርግ ላይ ሳያስቡት ተገኙላቸው። ሁል ጊዜ በእናንተ ደረጃ ካሉ ሰዎች ጋር ብቻ ህብረትን አታድርጉ። እንደዚህ ሄዳችሁ ስትገኙላቸው ምን አይነት መልካም ሰው ነው ግን ይላሉ። በፊት ዳቦና ባቄላ እየበላችሁ አድጋችሁ ከሆነ አሁን ግን ሀብታም ስትሆኑ በጣም ውድ ምግቦችን የምትመገቡ ከሆነ
ይሄ ከእግዚአብሔር የሆነው የሕይወት ምስጢራችሁ ባቄላና ዳቦ መብላትን እንድታቆሙ አይፈቅድላችሁ። bread and beans, which is a common food. ዛሬ ዳቦና ባቄላ ትበሉና በሌላ ቀን ደግሞ ያ የለመዳችሁትን ውድ ምግብ መብላታችሁን ትቀጥላላችሁ። በሌላ ቀን ደግሞ ምንም እንኳን አሁን ትልቅ ስልጣን ቢኖራችሁም ድሮ ያደጋችሁበት መንደር ያሉት ድሆች ጋር አብራችሁ ትውላላችሁ። በቃ አንዳንዴ እዚህ አንዳንዴ እዛ እያላችሁ ከምቾት ቀጠናችሁ ወጥታችሁ የቀደመውን ሕይወታችሁን ታስታውሳላችሁ። የሕይወት ምስጢር ያለው ሰው እንደዚህ በጥበብ ነው የሚኖረው። Man without mystery will always be controlled by possession. እናንተ ግን ሁል ጊዜ ገንዘባችሁ ነው የሚቆጣጠራችሁ። ሀብታም ከሆናችሁ ሁል ጊዜ ከሀብታም ጋር ብቻ ነው የምትኖሩት። የመጣችሁበትን መንደርና ሕይወት ዞር ብላችሁ እንኳን ማየት አትፈልጉም። ማንም የመጣበትን ሕይወት ከረሳ ሕይወቱ አደጋ ላይ ነው ማለት ነው። Since the beginning of my ministry, በደንብ አዳምጡኝ። እኔ አገልግሎቴን ከጀመርኩ ከዛን ጊዜ ጀምሮ እስከ አሁን ድረስ ድሮ ልጅ ሆኜ ተማሪ ያለው እመገባቸው የነበሩትን ምግቦችን ዛሬም ስመገባቸው ደስ ይለኛል። ምክንያቱም በዙሪያዬ ያለው የሕይወት ምስጢር እነኚህን ነገሮች እንድተዋቸው አይፈቅድልኝም። በዙሪያዬ ያሉ ሕዝቦቼ እኔ እነኚህን ምግቦች ደስ እያለኝ ስመገብ ሲያዩኝ እነርሱም አንድ ቀን እኔ የደረስኩበት መድረስ እንደሚችሉ ተስፋን ይሰጣቸዋል። ለሰዎች ተስፋን መስጠት አለባችሁ። የእናንተ ሕይወት የሌሎችን ሕይወት በተስፋ የሚሞላ ሊሆን ይገባል። let them know where you are coming from. That life, ምን አይነት ኑሮ ትኖሩ እንደነበር፣ ምን ትመገቡ እንደነበር አሳዩአቸው። ድሮ ምን አይነት ቀለል ያለ ሕይወት ትመሩ እንደነበር አሳዩአቸው። የሚያምር ጂፕ መኪና አላችሁ ማለት ሁል ጊዜ በጂፕ መኪና መምጣት አለባችሁ ማለት አይደለም። እስቲ አንዳንዴ መኪናችሁን አስቀምጡትና ልጆቻችሁን ይዛችሁ በተራ መኪና ወይንም በሕዝብ ትራንስፖርት ቤተክርስቲያን ነው። ማናችንም ብንሆን ከምርጥ መኪና ጋር አልተወለድንም። ስለዚህ የግድ መኪናችሁ እስኪበላሽ አትጠብቁ። አንድ ሳምንት ያንን ውድ መኪናችሁን ከነዳችሁ በሚቀጥለው ሳምንት ደግሞ በሕዝብ ትራንስፖርት፣ በእግር እና በተራ መኪና ኑ ወደ ቤተክርስቲያናችሁ። ለልጆቻችሁም የድሮ ሕይወቴ ይህንን ይመስል ነበር ብላችሁ ንገሯቸው። this is mystery I'm talking about. ይህንን ነው እንግዲህ ምስጢር ያልኳችሁ። የሕይወት ምስጢር ሕይወታችሁን ከልሎ የሚጠብቅላችሁ። እያንዳንዱ ዳግም የተወለደ ክርስቲያን በዚህ የሕይወት ምስጢር የተከበበ ነው። ያገኛችሁት ስልጣን፣ ገንዘብ፣ ወዘተ በእናንተ ብርታትና ችሎታ ሳይሆን በእግዚአብሔር ጸጋ ብቻ እንዳገኛችሁት ዓለም በሚገባ እንዲያውቅላችሁ ልታደርጉ ይገባል። እነኚህን ማህበረሰቦች አትርሷቸው። አብራችሁ ተመገቡ። ጊዜን አመቻችታችሁ ከነርሱ ጋር ተቀመጡ። Thank you, Lord. Be determined. ጌታ ሆይ እናመሰግንሃለን። አጠገባችሁ ያለውን ሰው እንዲህ በሉት፣ ምንም ያህል በረዶና ዝናብ ቢኖር በየዕለቱ ለዓላማችሁ እውነተኛ ሰው መሆንን ቁረጡ። Again, be determined. ድገሙት አሁን። ምንም ያህል በረዶና ዝናብ ቢኖር በየዕለቱ ለዓላማችሁ እውነተኛ ሰው መሆንን ቁረጡ። Again, be determined. ድገሙት አሁን። ምንም ያህል በረዶና ዝናብ ቢኖር በየዕለቱ ለዓላማችሁ እውነተኛ ሰው መሆንን ቁረጡ፣ ወስኑ።